በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ በርናባስ በላይ ጠባቂነትና ተከታታይነት እየተገነባ ይገኛል። እንግዲህ ይህ ህንጻ ቤተክርስቲያን እንደምታዩት በይዘቱም በስፋቱም በዲዛይኑም በሀገረ ስብከታችን የመጀመሪያውና ብሎም በሌሎች የኢትዮጵያ ክፍሎች ተመሳሳይ የሆነ ህንጻ ቤተክርስቲያን እንደምታዩት እንግዲህ ህንጻ ቤተክርስቲያኑ ስትራክቸሩ ባሁን ባለው እንግዲህ በሙያተኞች ግምት መሰረት ኦልሞስት 95% የሚሆነውን እንደምታዩት የውጭውን ስራ ጨርሰን ወደ ፊኒሺንጉ ስራ እየገባን ነው። በጥናቱ መሰረት እንግዲህ ከ85 ሚሊዮን በላይ ወጪ እንደሚጠይቅ እንግዲህ ስራውን በሚከታተሉት መሐንዲሶች ዝርዝር ወጥቷል። የገቢ ማሰባሰቢያ መርሃ ግብር አዘጋጅተናል። መርሃ ግብሩ እንግዲህ ቢያንስ ከየካቲት ጀምሮ እስከ ጳጉሜን መጨረሻ ድረስ ይቆያል። ይህን ስራ ለመከታተል በሰቆጣ ከተማ አብይ ኮሚቴ አቋቁመናል። በአዲስ አበባም ይህን ስራ የሚከታተሉ ንዑስ ኮሚቴ አቋቁመናል። በውጭም ይህን ስራ የሚከታተሉ ንዑስ ኮሚቴዎች አቋቁመናል። ከዛ በተጨማሪ እንግዲህ 11 ባንክ አለን። በ11 ባንኩም ቁጥሮቹን አስቀምጠናል። እሱም ብቻ አይደለም በማቴሪያልና በገንዘብ ድጋፍ እንድታደርጉልን እያልን እንግዲህ በመላኩ ቅዱስ ሚካኤል ስም ይህ ህንጻ አሰሪ ኮሚቴው እንግዲህ ከበኋላ ላይ በምትመለከቷቸው ማህበረ ካህናቱን አሰልፈን እንግዲህ እየለመን እንገኛለን።